ጸጉርሽ በተገቢው መንገድ እያደገ ካልሆነና ዕለት ከርዝመት ይልቅ መሰባበርና ማነስ እንዲሁም ጸጉርሽ ውበቱን ማጣት ከሆነ እያሳየሽ ያለው ይህ ቪዲዮ ላንቺ ነው። በዚህ ቪዲዮ ጸጉርሽን በትክክለኛው መንገድ ልታሳድጊበት የምትችይበትን ሚስጥር እና የጸጉርሽን ለውጥ እንዳታይ ያረጉሽን ችግሮች የምትለይበትን መንገዶች እናያለን። አንድ ሰው በተፈጥሮ ጸጉሩ በወር ውስጥ ከ1 እስከ 1.5 ሴንቲሜትር ያድጋል። ታዲያ ይህን እድገት ማየት የሚችለው ጸጉሩ ጤነኛና የማይሰባበር ከሆነ ነው። ብዙ ሰዎች ጸጉራቸው እንደማያድግና ምንም ለውጥ ሊያመጣ እንደማይችል ነው የሚያምኑት። ይህንንም ማስተሳሰብ በብዙዎቻችን ውስጥ አለ። ለምሳሌ ከምንሰጣቸው ምክንያቶች ውስጥ በእኛ ቤተሰብ ወይም ዘር ውስጥ ረዝም ጸጉር የለም ወይም የኔ ጸጉር ከልጅነቴም ጀምሮ አጭር ነው ዋናዎቹ ናቸው። ይህ ግን እጅግ የተሳሳተ አስተሳሰብ ነው። ምክንያቱም አንድ በህይወት ያለ ሰው በውስጡ የደም ዝውውር እስካለ ድረስ ጸጉሩ ያድጋል። ታዲያ አንቺ ይህንን ለውጥ እንዳታይ የሚያደርጉሽ ነገሮች ምንድናቸው? በዚህ ቪዲዮ ሁሉንም እናያለን። ችግሩን ብቻ ሳይሆን መፍትሄውንም ስለምነግራችሁ ቪዲዮውን እስከ መጨረሻው ማየታችሁን እርግጠኛ ሁኑ። እንደዚህ አይነት ቪዲዮዎች እንዲደርሳችሁ ሰብስክራይብ እና ላይክ በማድረግ ቤተሰቡን ተቀላቀሉ። ስለ ችግርና መፍትሄ ከማውራታችን በፊት ጸጉር የሚያድግባቸውን መንገድ የማንኛውም ሰው ጸጉር የሚያድገው በቆዳችን ውስጥ በሚገኙ ትናንሽ ሄር ፎሊክልስ አማካኝነት ሲሆን እነሱም ጸጉራችንን ከሚመግቡ የደም ስሮች ጋር የተያያዙ ናቸው። ታዲያ ሰውነታችን ወደ እነዚህ ክፍሎች ኦክሲጅን፣ ፕሮቲን እና ቪታሚንስ በሚልክበት ጊዜ እናም ደግሞ ሴል ሲጠነክርና ኬራቲን የሚባል የጸጉር ፕሮቲን ሲያመነጭ ጸጉራችን ያድጋል። ታዲያ ይህንን እድገት ለምንድን ነው አንቺ ያየሽው ያልሆነው? መልሱን በዚህ ቪዲዮ ታገኙዋለሽ። የመጀመሪያው ጸጉራችን እንዳያድግ የሚያደርገው ዋነኛ ነገር የጸጉር ድርቀት ነው። ይህም ብዙዎቻችንን የሚያስቸግር ነገር ሲሆን በተለይም ለሐበሻ ጸጉር ዋነኛው ጸር ነው። ድርቀት የሚመጣባቸውን መንገድ እንይ። ዋነኛው በጸጉራችን ላይ ድርቀትን የሚያስከትለው በቂ እርጥበትን ሳንሰጠው ስንቀር ነው። ታዲያ ይህ ማለት አላስፈላጊ ቅባቶችን ማብዛት ሳይሆን በአግባቡ ለጸጉራችን የሚገባውን የቅባት መጠን በተገቢው ጊዜና ሰዓት መስጠት ነው። እዚህ ጋር ብዙዎቻችን የምንሸወደው ነገር ውሃን እንደ አንድ የድርቀት መከላከያ አለማየታችን ነው። ጸጉራችንን እንደ አንድ አትክልት እንዩ። ይህ አትክልት ስሩ ከደረቀ ወፍራምና ወደ ስሩ መግባት የማይችል ቅባት ሳይሆን የምናረግለት ውሃ ነው የምናጠጣው። ታዲያ ድርቀትን ለመከላከል በዋነኛነት ጸጉራችንን በምናበጥርበት ጊዜም ሆነ ጸጉራችንን ስታይል ልናረግ በምንዘጋጅበት ጊዜ ውሃን መጠቀም እንችላለን። ታዲያ የዚህን መንገድ በብዙ ንጥረ ነገሮች በተሞላው የሮዝሜሪ ውሃ ወይም የቅርንፉድ ውሃ የጸጉራችንን እድገት ማፋጠን እንችላለን። ሌላኛው የጸጉራችንን እድገት እንዳናይ የሚያደርገን ነገር የዕለት ተዕለት አኗኗር ነው። ዕለት ተዕለት የምንመገባቸው ምግቦች፣ የምንጠጣው መጠጥና የምናረገው እንቅስቃሴ የጸጉራችንን እድገት እንዳናይ ዋነኛዎቹ መንስኤዎች ናቸው። ቀን በቀን የምንወስነው ይህ አነስተኛ ውሳኔ በጤናችን ላይና በሰውነታችን ላይ ትልቅ ለውጥን ያደርጋል። በምንመገባቸው ምግቦች ላይ ተገቢውን ንጥረ ነገር የያዙ መሆናቸውን ማረጋገጥ ይኖርብናል። እንዲሁም በቀን ውስጥ ተገቢውን የውሃ መጠን መውሰድና አነስተኛም ቢሆን እንቅስቃሴዎችን ማድረግ ይህ ነው የማይባል ለውጦችን እንድናይና የጸጉራችንንም እድገት ለማፋጠን ይጠቅመናል። ዕለት ተዕለት ከምንወስዳቸው ምግቦች በተጨማሪም በሰውነታችን ውስጥ አስፈላጊ የሆነውንና ለጸጉር፣ ለጥፍር እንዲሁም ለቆዳ ትልቅ ለውጥ የሚያመጣውን ኮላጅን በመውሰድ ለውጣችንን በፍጥነት ማየት እንችላለን። ስለ ኮላጅን አስፈላጊነትና አስገራሚ ሚስጥሮች በሌላ ቪዲዮ የምናይ ሲሆን ለጤናና ለሰውነታችን አስፈላጊ መሆኑ ግን የተረጋገጠ ነው። የጸጉር እድገትን በፍጥነት እንድናይ የሚረዱንን የቤት ውስጥ ቅባቶች በጥቂቱ እንይ። ከነሱ ውስጥም ለጸጉራችን ተገቢውን ቅባት የሚሰጠው የአቮካዶ ውህድ ነው። ይህ ውህድ በቀላሉ በቤት ውስጥ ጸጉራችንን ከመታጠባችን በፊት ማዘጋጀት የምንችለው ሲሆን አቮካዶ ከእንቁላልና ከተለያዩ ቅባቶች ጋር በማቀላቀል ጸጉራችን ላይ ከ20 እስከ 30 ደቂቃ ቆይተን መታጠብ፣ ከዛም ተገቢውን ቅባት መቀባት። ከላይ የጠቀስኳቸውን ችግሮችና መፍትሄውን ከተጠቀማችሁ የጸጉራችሁን እድገት በፍጥነት ማየት ትችላላችሁ። ታዲያ እንደዚህ አይነት ቪዲዮ እንዲደርሳችሁ ላይክ እና ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ መልካም ቀን።